ሰላም ቤተሰብ ዛሬ ባበደ ቭሎግ መተናል። አማዞን ፍሌክስ በካናዳ ምን እንደሚመስል ዲቴል እናያለን። ዮዮ ልጅ እንቅልፏን አልጨረሰችም። ያው መልሼ አስተኛዋት አልጋውን አንጥፌ ሳይዳስል ትፍታቱበታላችሁ። እንግዲህ ምንም ማድረግ አይቻልም። ጠደፍድፍ እያለን ነው፣ ምክንያቱም ሰዓት በቂ የለንም። የተቀበልነው ስቴሽን ትንሽ ራቅ ይላል። ወደ 40 ኪሎ ሜትር አካባቢ ይሆናል። 30 ምናምን ደቂቃ ብቻ ነው ያለን። ወደዛ እንሄዳለን ማለት ነው። እንደምታዩት እንግዲህ ቢልዲንግ እኔ ቻርጀር ስለሌለው መኪናዬን ውጭ ነው ያሳደርኩት ዛሬ፣ ምክንያቱም ቻርጅ ለማድረግ ማለት ነው። ግን ቅርብ ነው እንደምታዩት። እንግዲህ ያው እዛ ፊት ለፊት የምታዩት ቢልዲንግ ስር ነው እንግዲህ መኪናዬን ፓርክ ማድረገው። 300 ሜትር ብቻ ነው፣ ዎኪንግ ዲስታንስ ነው። መኪናዬ ጋር ደርሰናል ማለት ነው። ወደ ሚሲሳጋ ነው ያለን። ሌቶኝ ከደረስኩኝ እንትን ይለዋል ማለት ነው። ስኬጁሌ ካንስል ይሆናል አውቶማቲክ ይባላል። ያሳየኛል ማለት ነው። እንደምታዩት ሚሲሳጋ 41 ኪሎ ሜትር 31 ሚኒት ይላል። ኦልሞስት 5 ጉዳይ ነው አሁን ለስሪ። ኤርፖርት ቅርብ ስለሆነ ሚሲሳጋ ኤርፖርት እንኳን ስራ አላጣም ነበር። ግን ያው ሰዓት ረፍዶ ስለሆነ ቶሎ መድረሱን መርጬ ሄጃለሁ ማለት ነው እንጂ ያው ኡበርም እየሰራችሁ መምጣት ትችላላችሁ ማለት ነው። አማዞን ፍሌክስ ምን ይመስላል የሚለው ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። አብራችን ቆዩ። አሪፍ ሰዓት ላይ ደርሰናል ስቴሽን። እንደምታዩት መንገድም ነፃ ነበረ። 20 ደቂቃ አካባቢ ነው የፈጀብን። ስቴሽን ከመግባታችን በፊት ኪና አርግ ይለኛል። ፎቶ ሰልፊ እንነሳለን ማለት ነው። ከዛ ዩዝ ፎቶ እንለዋለን። ቬሪፋይ አረገ ማለት ነው። አዎ ጉድ እንሰጣታለን። እዚህ ጋር መንጃ ፍቃድ ማለት ነው። ሃይ ግርማ ነኝ። Yes, 3:30. Schedule time actually. Thank you. You wait in the line 6. Okay. ይነግሯቸዋል ማለት ነው። ሌን 6 ላይ ሄዳለች። ሌን 6 ላይ ሄዳለች። ስካን ካረገን በኋላ ከጨረሰን በኋላ ስካኒንግ ኮምፕሊት እንለዋለን ማለት ነው። ስዋይፕ ቱ ፊኒሽ እንለዋለን። ቁጥር አለው ምናምን ብሎ ነው የሚጀምረው። ዴሊቨሪ ስታደርግ እያነሳ እነዚህም በተራ በረድፍ እናስቀምጠውና በኋላ ዴሊቨር ስናደርግ ይቀለናል ማለት ነው። ብድግ አድርገን ጭነን እንደጨረስን ያው ወደ ፈርስት ድሮፕ ኦፍ ስታርት ብለን ነው እንሄዳለን። 16 ኪሎ ሜትር ነው እንዳያችሁት ያለው ፈርስት ድሮፕ ኦፍ ማለት ነው። ወደዛው እንሄዳለን። ያው በተርታ ስለጫን ነው ሁሉንም በረድፍ አያስቸግረንም። ጣል እያረጉ ማለፍ ነው። እናያለን እንግዲህ አብራችሁ ነው። ወደ ፈርስት ድሮፕ ኦፍ እየሄደን ነው እንግዲህ ጨርሰን ሎድ አድርገን ስካን አድርገን ሁሉንም ማለት ነው። ኦኬ 3:44 ሆኗል እንግዲህ ከጫነን በኋላ ሰዓት 3:44 ሆኗል። በስንት ሰዓት እንደምንጨርስ እናያለን ማለት ነው። 90 ብር ነው ለዚህ ሩት የተከፈለን። እንዳያችሁት 41 ፓኬጅ ነው ያለው። 38 ቦታ ነው እንግዲህ ስቶፕ ያለው። ዛሬ እንግዲህ አንላክሊ ነው። ብዙ ቦታ 20 ምናምን ነው የሚገጥመኝ በብዛት እኔ ሞስት ዛሬ እንግዲህ 38 ቦታ ነው ዴሊቨር የምናደርገው ማለት ነው። ፈርስት ስቶፓችን 15 ኪሎ ሜትር ሄደን ነው ማለት ነው። ወደ 15 ደቂቃ ያንቀርታል። ሌትስ ሲ እናያለን እንግዲህ ስቴፕ ባይ ስቴፕ ነው ማሳያችሁ ዛሬ ሁሉንም አማዞን ፍሌክስ ምን እንደሚመስል በካናዳ በስቴፕ ባይ ስቴፕ እናያለን እንግዲህ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ጋይስ። እወዳችኋለሁ። ጋይስ ፈርስት ድሮፕ ኦፍ ጋር ደርሰናል ማለት ነው። የመጀመሪያው ኦርደርን እዚህ እናወርዳለን። እንደምታዩት የመጀመሪያው ኦርደራችንን እዚህ እናወርዳለን። ዛሬ እንግዲህ ያገኘነው 38 ስቶፕ እና 41 ፓኬጅ ነው እንግዲህ ስካን አድርገን የተቀበልነው። ላይክ ሰም ዴይስ እንግዲህ እንደዚህ ነው። ዴይ ብለስ ዩ ዊዝ ጀስት 3 ፓኬጅ
ከዚህ በፊት ገጠሙኝ ስለሚያውቅ ነው አላ እንደነገርኳችሁ እንደዚህ አመት ምናምን አካባቢ እንደዚህ ከአንድ አመት ከምናምን በፊት ሴፕቴምበር ኦገስት ኦክቶበር የዛሬ አመት አካባቢ በጣም ሰራ ነበር አማዞን እና የዛን አካባቢ 3 ፓኬጅ ማግኝቼ ነበር just 3 ስቶፕ ማለት ነው ኢማጂን በ110 ብር 3 ስቶፕ 10 ደቂቃ ባልሞላ ጊዜ ውስጥ ጨርሻት 110 ብር አንዳንዴ እንደዚህ ገለ እንግዲህ እንደምታዩት 15 ፓርክ ድለዋለሁ ማለት ነው ታያችሁ አፕ ራሱ ይነግረናል ማለት ነው ያላችሁ እንግዲህ ስሪ ሳይሞላ ነው እንግዲህ አላርም የሞሉት ራሱ 20 ጉዳይ ለከለሊቱ 9 ቻናል Hi, you have package. This is Amazon Korea. Thank you very much. እንግዲህ ሌቲናር ገብተናል ማለት ነው ፉሊ ዛሬ እንግዲህ አፓርትመንት አይበዛም ብለን ተስፋ እናደርጋለን ምክንያቱም አፓርትመንት በዛ ማለት በቃ ስታክ መሆን ማለት ሰዓት መግደል ነው አይ እነሱም በዚህ ሰዓት በዛ ያደርጉላችሁ ማለት የውጭውን በር ግዴታ እነሱ መክፈት አለባቸው ሲደውሉ ማለት ነው ሶ ታኝተው ስለሚሆን በቃ በዚህ ሰዓት አይመልሱላችሁ ማለት ነው ውጪ ገውናችሁ ስታክ ነው የምትሆኑት ሪተርን ማድረግም ራሱ ሌላ ስራ ስለሆነ ትንሽ እናንተ መጋተታችሁ አይቀርም ማለት ነው ቆማችሁ ስትደውሉ ማያነሱ ምናምን ያው ሚሲሳጋ በብዛት የሚሆነው ሃውስ ነው እንግዲህ ሃውስ ነው የሚሆኑት ሚሲሳጋ አካባቢ Don't need nobody, just need your body. Show me that soul sweet like honey. Don't need no talking, just need your body. Continue delivery ማለት አልችልም ኤግዛክት የሆነ አድሬሱ ላይ እስከመሆን ድረስ ማለት ነው ሶ ጠጋ ያላችሁ ስትመጡ ወደ አድሬሱ በስነ ስርዓት እየተጠጋችሁ ስትመጡ ያላችሁ ገባው ማለት ነው ሶ አሁን ፎቶ ይመጣልኛል ማለት ነው ሶ ፍሮንት ፖርች ሶ ኦኬ ፒክቸር ማለት ነው ሶ let's finish I got so high I'm off my feet ምንድነው እሺ እንደም እናንተ ጠብቁ እያያችሁ እሺ ማንም እንዳይወስዳ እንግዲህ early ደኩራለች እንደምታዩት አያችሁት ክሪስማስ ገና ነው ክሪስማስ ግን early ደኩራለች ሹፋት ኦክቶበር ላይ ክሪስማስ ዲኮር ናፍቆታል ማለት ነው ክሪስማስ ያያችሁት ነው ጋይስ 5:48 አካባቢ ጨርሰናል ማለት ነው መጨረስ የነበረብን ላይክ 6 ሰዓት ተኩል ነበረ ግን early ጨርሰናል which is good አሁን አማዞን ምን እያለ ነው መሰላችሁ ስካርቦሮ 66 ኪሎ ሜትር ማይ ጋድ በጣም ሩቅ ነው በጣም ያው ኦክቪላ አካባቢ ነው ያለው እኔ ሚሲሳጋውን እንግዲህ እያደረስኩ የነበረው ጥግ ነው ማለት ነው 66 ኪሎ ሜትር I just opened Uber and Lyft app maybe destination ሞልቼ ወደዛ ጥሪ ካገኘው ብዬ ያው ግን እንደምታዩት ምንም የለም እስካሁን ጥሪ የሚባል ማለት ነው ሊፍት ግን በጣም አሪፍ ነበረ ግን ጥሪ የሚባል የለም ወደዛ ያው ሰዓት ስለማይኖር 1 ሰዓት አካባቢ ስለሚፈጅም መንገዱ ዝም ብለን እንሄዳለን ማለት ነው የነዳው ነው እንጂ ቼክ ማድረግ እችላለሁ አሁን ለምሳሌ በፓሴንጀሩ ገብቼ ያላችሁ ይሄንን ብር ያመጣው በኖርማል ኡበር እንኳን 61 ብር ከ60 ነው እኔ ሄደው ነው ማለት ነው ቢጠራ ኮንፈርታውን 76 ብር ነው ያ ኮንፈርት እንሰራለሁ እሺ ብላክ ኢማጂን 100 አሁን እኔ ፕሪሚየም ሰራለሁ እዩት እንግዲህ 142 ብር ነበር የሚጠራው ማለት ነው ጋይስ ማይ ጋድ 142 ብር አስባችሁታል 87 ብር ለመስራት ነው የሚሄደው አንስቼ ገና ፓኬጅ ግን አሁን ቢጠራ 142 ብር ግን ሬር ነው ላማለኝ በሰማኝ ማለት አይጠራ ግን እንደነገርኳችሁ የሆነ ጊዜ አሁን አርብ ቢሆን ኖሮ እየሰራው አይደል እንደዚህ የቅዳሜ ፓኬጅ ቢሆን አርብ ላይ ሞስት ፕሮባብሊ ከዳውንታውን በቃ ይጠራል ነው ብላችሁ ይጠራል ሶ
120 ምናምን ኪሎ ሜትር እንግዲህ ለስንት ነው አሁን? ለ90 ብር መጀመሪያ መጣን። አሁን ለ87 ብር ማለት 100 ምናምን ብር 177 ብር ምናምን አካባቢ ነው ማለት ነው የሚከፈለው። ወርዝ ያደርጋል አያረግም የሚለው እናንተ እስቲ ተወያዩበትና ኮመንት ላይ እስቲ በኮመንት መልሳችሁን እንጠብቃለን ማለት ነው። እና ደግሞ አማዞን ፍሌክስ እንግዲህ ከአመት በላይ ሆኖናል እንደዚህ ዌቲንግ ሊስት ምናምን እያሉ ብዙ ሰው ጥያቄ ጠይቁኝ ነበረና የአንዳንድ ጓደኞቼን እንደዚህ ለማስከፈት ሞክሬ ነበረ እና እንደዚህ ቀድሞ ኮመንት ለሚያደርጉ 10 ሰዎች ለማስከፈት ሞክራለሁ ማለት ነው። አማዞን ፍሌክስ ውስጥ ሰርቼ ምናምን ሲሆን የሆነ መንገዶች ስላሉ እሱም መንገዶች ነግራቸዋለሁ ማለት ነው። የሚከፈት እኔም ያለፍኩበት መንገድ ስለሆነ ማለት ነው። ቅድሚያ ኮመንት ላደረጉ 10 ሰዎች አንድ ነገር አስታወሰኝ። ምንድን እቃ መቀበል አለብኝ 12 ሰዓት ከ39 ደቂቃ ነው። ስንት ኪሎ ሜትር ይቀረኛል? 13 ኪሎ ሜትር። አሁን ብደውልለት እናት ባድ ኡበር አሁን ይጠራላችኋል። አይገርም? ልደውልለት ጓደኛዬ ጋር ማለት ነው። ኦኬ ደውልለትና ውጣ ልበለው ማለት እዛው ብሎጉ ጋር መጥቶ ያቀበለኛል ማለት ነው። እና ባናና እንደምን አደርክ? ሰላም አደርክ? አደር ማደር ከተባለ ብሏል። አይዞሽ አባቴ ቀሰቀስኳ። ባንኝ ነበር አይደለም። እኔ ምን አይተበል እኔ ምን አውቃለሁ? ምን አባይተኔ ባንንከው ጋሚ ዛሬ ምንድነው? አግብተህ መሆን አለበት። ባገባማ ቁጭ ብዬ ነው የምጠብቀው። በቃ ኖ በህልም አግብተህ አይተህ መሆን አለበት። በስማም የሴት አንጆሮ ይደፈን መድኃኒዓለም ህልምልም ትላለህ። ህልምልም ያርግልሽ ወንድሜ። ለማንኛውም ኤኒዌይስ ምንድነው 11 ኪሎ ሜትር ምንድነው ስንት 8 ሚኒት ነው የሚለኝ። የት እየመጣ ነው? ኦሬዲ 400 ነገኒት ናገት ነው። ናገት መጣሉ አላልከኝም እንዴ? በቃ መጣው ወደዛ። እዛ መጥተህ እዛው እንቀባበል አይሻልም? ብራዘር ፒስ ብራዘር መጣው ወደዛ። አብሽር። ኦኬ እቃ ለመቀበል ነው። በዚሁ ላንገናኝ ስለምንችል ነው። እኔም ቢዚ ነው መሆኑ ቀጣይ እዚህ በጣም የሚገርማችሁ እንግዲህ በጣም ክሎዝ እና ቤስት ፍሬንድ ግን በቃ እቃ እንኳን ያው እኔ የምቀበለውን እቃ ለመቀበል የሆነ በቃ ሳምንታት ምናምን አልፎታል አላ እሱም በፊት ነው ቢዚ፣ እኔም በጣም ቢዚ። በዚሁ አጋጣሚ ልቀበል ትናንት ማታ ኦልሬዲ ነግሬው ነበር አላ ስናወራ እንደዚህ በስልክ ያው እሱን እኔ ልቀሰቅሰው እንኳን እንደዚህ አልፈለኩም፣ ግን ጠዋት እንደዚህ አቀብልሃለሁ ሲለኝ ኦኬ እንደዛ ከሆነ በጣም ቀላል ነው በቃ ምናምን ብዬ ደወልኩለት ማለት ነው ጋይስ። እንግዲህ እየደረስን ነው ጋይስ። ተመስገን ማለት ፈርቼ ነበር አለ አይደለ እንደዚህ ጃሙን ሳይው ምናምን በቃ ይሄንን ብሎክ ሚስድ አደርጋለሁ። ከዚህ ምን ትማራለህ? እስከ መጨረሻው ትሞክራለህ። አሁን መሀል ላይ ተስፋ ቆርጬ ለሰፈርም እንዳርቅ ብዬ ከሃይዌይ ልወጣ ነበር። ክራውድዱን ሳይሆን ሪስክ ኢዝ ቤተር ዳን ሪግሬት ይላል። ሪስኩን ቴክ አድርገን አሁን ሪግሬት ከማድረግ አይሻል? ደረስን እንግዲህ ኢማጂን። ግን የማልደርስ መስሎኝ ነበረ ሳየው ገና በጣም ተዘጋግቶ ሰው ምን ያህል እንደሚሰራ ነው ማሰብ ያለባችሁ። ምን ያህል እንቅስቃሴ እንዳለ በየፊት እንዳለ የምታዩት ትራክ ምን በጣም ነው እንቅስቃሴ ያለው አላ በጣም በየፊት ነው ሁሉ የሚንቀሳቀስ። እንደዚህ ኢትዮጵያ እያለሁ early morning ላይ በጣም ወጣ ነበር ማለት የኔ እናት በጣም ሀስለር ናት አላ በጣም በጠዋት ነው የምትወጣው፣ እንቅልፍ የላትም ምናምን እንቅስቃሴ ሰው ወደ ስራ ምናምን ሲሄድ አታይም። በዚህ ሰዓት በearly morning ያው አልፎ ይኖራል፣ ግን በዚህ ልክ አይሆንም ለማለት ያህል ነው። ስካርቦሮ ስቴሽን ደርሰናል። ያፍ አልደረሰም፣ እስኪመጣ ድረስ ጭነን እንወጣለን ሰዓት ለመቆጠብ። እርስ እንደ ቅድሙ እንደመጀመሪያው እንግዲህ ድራይቪንግ ላይሰንስ ቬሪፋይ ይደረጋል ማለት ነው። እንግዲህ እዚህ ጋር እንደምታዩት 3 ሰዓት ሩት ስካን አለ። 2 ባግ ብቻ ነው ያለው። እንግዲህ ሲታይ አሪፍ ይመስላል፣ ምክንያቱም እዚህ ጋር እንደምታዩት የሀገርም አለ ነፍ አለ ማለት ነው። እንደምታዩት እንግዲህ ይህን ይመስላል። ምናምን ፓኬጅ ጨርሻለሁ ማለት ነው። ጭኜ ሎድ አድርጌያለሁ። በሩን እንዘጋለን።
right then ጨርሰናል እንሞላለን ማለት ነው እንግዲህ እዚህ ጋር አድሬሳችንን ከስቴሽን ጭነን እንደወጣን ያፌትም ደርሶ ነበር በር ላይ እቃውን ተቀባበልን ለተወሰነ ቀን ከከተማ ይወጣል ስለማንገናኝ ነው ያ መጀመሪያ ስቶፕ እንሄዳለን ማለት ነው ወደ ዳንፎርስ እንግዲህ አማዞን ፍሌክስ በካናዳ ቶሮንቶ ላይ ምን እንደሚመስል ያያየን እንገኛለን ማለት ነው የጧት የሚሲሳጋውን ብሎክ ጨርሰን አሁን ስካርቦሮ ብሎክ ገና መጀመራችን ነው እንግዲህ የመጀመሪያውን ዲሊቨሪ ለማድረግ ሙሉ ፓኬጅ ጭነን ወደ መጀመሪያው ዲሊቨሪ እየሄድን ነው ማለት ነው መኪናችንን እንግዲህ በፓኬጅ እያስጨነቅናት ነው ማለት ነው እኔ እኮ ትመጪኛላችሁ የምር ዋው so nice so እንግዲህ ቤተሰብ አማዞን ፍሌክስ በካናዳ ቶሮንቶ ላይ ምን እንደሚመስል ያያየን እንገኛለን እዩት ዶን ቫሊ በማርያም እኔ ኦክቶበር ወርን በጣም ነው የምወደው ባይዘው ጋይስ እዩት እንዴት ፍላወሩ ምናምን እንዴት እንደሚቀየር አይታችሁታል ቅጠላ ቅጠሉ ምናምን ይሄ ኦሬንጅ ከለር ቢጫ ምናምን ሲዝ ፉል በጣም ነው የሚመቸኝ ባይ ዘ ዌይ ሶ ሰመር ይመቻል ሰመር ኦፍ ኮርስ ሰመር ደስ ይላል ግን በቃ እኔ ደግሞ ፉል ናቱ ሆት ናቱ ኮልድ በጣም ደስ የሚለኝ ወቅት ነው ፉል እና ደግሞ ይሄ በቃ በጣም ቢዩቲፉል ኔቸር ነው ያለው እዚህ ሀገር ከመጣሁ ፉል በጣም ተመችቶኛል ከሰመር ይልቅ እንደው ማለት ነው ሰመር ፈኑ አክቲቪቲው ምናምን አውትዶር አክቲቪቲው ምናምን ደስ ይላል ግን ሉክ አት the trees ከለሩ ምናምን ይውስጥ በመዳሪያ በጣም ነው ማለት ነው አይ ነገር ዋው ቸከስምቶ በጣም ማለት ነው ላይክ በጣም ነው ያምረው እና ኤኒዌይስ በቃ ይሄ ዶን ቫሊ ደግሞ አልፎለት አያውቅም በስመ ቢዝግ ሁሌ ጋይስ ግን አይገርምም ሰው እንዴት እንደሚንቀሳቀስ እንግዲህ ፎር ኦን ላይ አሳይቻችኋለሁ ያ ሁሉ ህዝብ early morning በቃ ከ5 ከምናምን ጀምሮ በጣም እንቅስቃሴ በቃ ወደ ኢስት ወደ ዌስት ጭው ይላል በቃ ሁሉም በየፊኑ እንግዲህ ሁሉም ፎክ ተክ ነው በቃ በየአቅጣጫው ነው ሶ ኢማጂን እንግዲህ ምን ያህል እንቅስቃሴ እንዳለ ማለት ነው የሚገርም እንቅስቃሴ ነው ያለው ማለት ነው በስማ ብቻ በቃ በጣም ደስ የሚል ነገር ነው እዚህ ሀገር ይሄን ነገር አፕሪሺየት አድርገዋለሁ በጣም ሁሉም ሰው በቃ ይሰራልና ሁሉም ተፍተፍ ይላል ጠዋት ተነስቶ በቃ እንቅልፍ ምናምን እንደዚህ ኮምፎርት ዞን ምናምን ብዙ አይደለም ማለት በቃ ሳዝ በቃ ሁሉም ብዙ ሰው ነው የሚቆይ በጣም ደስ የሚል ነገር ነው እቺ ኢምፖርታንት እዚህ ስትኖር ብዙ ነገር አለ የሚከፋፈል ምናምን በጣም ደስ ይላል ይሄ ነገሩ በጣም ይመቸኛል በቃ አሁን በጣም ቢዚ ነው እንደምታዩት እንግዲህ as you can see ያው በቃ ቢዚ ነው ስታኮኝ ቆሜያለሁ already imagine ገና ነው ሰው And if you hear this song, then go on with your back, go on with your knees, baby, shake it to the max. But did you please turn up the bass to the max? Please just rewind, let me shake it to the max. 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 Please just rewind, let me shake it to the max. what the fuck Bad man, chill out. Bad man, chill out. Look at this. Bad man, chill out. look at those palm trees my god the colors are insane Bad man, chill out. how beautiful it is Your pussy fat inna your shorts. honestly driving early morning is kind of peaceful and I'm just vibing with the road ኦልራይት እንግዲህ ጋይስ አንዳንዴ እንደዚህ አይነት ፓርኪንግ እናገኛለን which is በጣም እንግዲህ ወተናል ማለት ነው ሶ እንደምታዩት እዚህ ጋር በቃ ድራይቭ ዌይ ስላለው ድራይቭ ዌይ ላይ ፓርክ አድርጌ ነው እንግዲህ የገባሁት ማለት ነው ሶ ቀጣይ እንግዲህ የሚሆነው ምን እንደሆነ እናያለን ቀጣዩን እንግዲህ ቀጣዩ ወዴት ነው what the hell ቀጣይ 12 ፌርቪው አቤን እዚህ ብዙ ነው አክቹሊ እዚህ ብዙ ነው ግን የሚያስጠላው ምንድነው እንትን መሆኑ ነው አፓርትመንት ሬዚደንሻል ኤሪያ ላይ መጠንቀቅ አለብን ያኔ በመሰራ ሰዓት በብዛት ትኬት ታገኘ ነበር እንደዚህ ሬዚደንሻል ኤሪያ ላይ ስፒድ ሊሚት 30 ነው በብዛት እንግዲህ ያው ፈጠን ብላችሁ ለመጨረስ ለምታስቡ ብዙ ጊዜ ብዙ ኖቲስ አላረገውም ነበር እንደዚህ ትኬት ይመጣልኛል በብዛት ትኬት ደግሞ እንደዚህ በፖስታ ሲመጣ አንዳንዴ ይረሳል እንደውም አንድ ከስተመር ትላንትና እንደዚህ ያጫወተችኝ ነበር የ50 ብር ትኬት ተረስታ አንድ አመት ምናምን አልፏት ነገር
Hi there. Good morning. How are you doing? Good. How are you doing? I'm okay too. Thank you. Have a great day. You as well. Can I take a picture? Sorry. Yeah. Okay. Have a nice day. Yeah, you too. Bye. በአምሳ ብር ትኬት 5000 ብር እንግዲህ አስቡት። በዛ ላይ መኪናዋ ቆሞ መንዳት አትችል፣ ላይሰንሷ ሰስፔንድ ተደርጓል፣ ኢንሹራንስ ይቆጥራል። በጣም የሚያስጠላ ነገር ነው። ስለዚህ መጠንቀቁ የተሻለ ነው። እንደዚህ በብዛት እንደዚህ ሜል የሚደረግ ትኬት ይረሳል። አብዛኛውን ጊዜ እንደዚህ እንትሩም አልፎ ምናምን ነው የሚመጣው። እንደዚህ አሁን ካናዳ ፖስት ደግሞ አስተሪክ ላይ ናቸው። ሃሎዊን ኦክቶበር 31 ነው እንግዲህ እናስቀምጥና ፒክቸር እናደርጋለን ማለት ነው። ማድረግም አይቻልም አለ እሱን አሁን ድጋሚ ዲስፒዩት ማድረግም ስለማይቻል ግዴታ መክፈል ነው የሚሆነው አማራጩ። ሶ ይረሳል እንደዚህ ሰምሃው ደግሞ እሷ ግን አንድ አመት ምናምን በጣም ብዙ ጊዜ ነው። ስለዚህ ቼክ ማድረግ እንደዚህ አንዳንዴ ላይሰንሳችሁን እያስገባችሁ ነገር ማይ ቶሮንቶ ፔይ ላይ ቼክ ብታረጉ ያለባችሁን አማውንት በዛ ላይሰንስ በድራይቪንግ ላይሰንስ ቁጥራችሁ ያለባችሁን አማውንት ያሳያችኋል። ከዳ ነፃ መሆን ይቻላል ማለት ነው። at the end of the day ተጎጂኛ ስለምንሆን ማለት ነው። አይመስልሽም ሻሼ? አውተተኛ ነው የምልሽ። የገንዘብና ምናምን ይቻያችኋት ፓኬጅ 305 ነው ቤቷ። 305 ነው ቤቷ። ሁለተኛ ፎቅ ትሄዳለን ማለት ነው። ሁለተኛ ፎቅ ስትሄድ ምን ይገጥማል? እሱንም እናየው። አበራ ነው ሁለተኛ ፎቅ ብለናል። እንግዲህ ከሶስተኛ ፎቅ ሁለተኛ ፎቅ በሰላም በጤና ደርሰናል ማለት ነው። ክፈታተን ከፍቶልናል በሩን። የሚገርም ነው፣ ከፍቶልናል በሩን። እንግዲህ ሁለተኛ ፎቅ ላይ እንደጠበቅነው አይደለም። በጣም አሪፍ ነገር ነው። እንደፈራ ነው ማንም የለም። ሶ ምን እናደርጋለን? እቺኛውን ፓኬጅ ሁለተኛ ፎቅ ላይ 214 ላሉ ሰዎች አዘ ክሪስማስ ጊፍት እንሰጣቸዋለን ማለት ነው። ደቅ ታረጊላቸውና ይመቻቸው። ክሪስማስ ደርሷል፣ ጊፍት እንደዚህ ትሰጫለሽ ማለት ነው። ጊፍት ከመጠበቅ አንድ ጀስት አንድ ፍሎር ናት በደረጃ ወይት ያትና ወይት ያለሽ ፈረስ ፍሎር ነው። ሉቢ ያለ ሌላ ትኬት የሚባል አገኘን አላገኘንም ፈጣሪ የተመሰገነ ይሁን። አንድ አራት ፓኬጅ ሶ እንሄዳለን ማለት ነው። ትራቭል እንላታለን። የሚያስጠላ ነው በእናት። ሶ 6 ፓርላመንት ትንሽ ወደ ኋላ ቤት ጋይስ ይሄ የምታዩትን ሁሉ ቆርጧል። የገባ ያራዳ ልጅ ነው። አየህ ትንሽ ወደ ኋላ ጠጋ አለልን ማለት ነው። ቴንክ ዩ ትለውና ማለት ነው። ቴንክ ዩ ካልከው በኋላ ምንድን ነው ቀጥታ ቴንክ ምን እንደምንጠቀም ከዛስ ወይ ትልና ማለት ነው። እንደዚህ ወደ ኋላ ትመጣና በቀላሉ ተቀላቀልሽ ማለት አይደለም። ያራዳል አይዛችሁታ እዚህ ቢልዲንግ እኮ ሰው አሽከርክሮ ለመጣ ነው ነገር። ታዲያ ፌር ነው ትላላችሁ? ይሄ በቃ ይሄ እኮ ነው ቢልዲንግ። ሶ ምን እናደርጋለን መሰላችሁ? 6 ፓርላመንት በስማ መጨረሻ ፎቅ ላይ እንዴት ሰውን ለማስለፋት ነው። መጨረሻ ፎቅ ላይ የሚኖረውን ሰውን ለማስለፋት አሁን ፈርስ ፍሎራውን ቦታ ጠፍቶ ነው፣ ቤት ጠፍቶ ነው። Brown bread, white bread, sliced or cut bread, all different shapes and sizes. Nowadays you'll even find your ሰርፕራይዝ እናርገው እንዳንኳክተን ወይስ በር ላይ ሲከፍት ቢያገኙ ይሻላል አይሻል? ልክ እንደከፈተ ሰርፕራይዝ ቢሆን ይሻላል። in the shops at a penny or a pound.
this bread will satisfy. It'll truly satisfy. This bread is heaven sent. This bread will not grow stale. This bread is heaven sent. This bread will never fail. Brown bread, white bread, sliced and cut bread on. መኪናችን ውስጥ እንገባለን። ሌላ ምንም የምናደርገው ነገር አለ? ከዛ ከፍተዋለን ማለት ነው። ከፍተን የሹፌር ወንበር ላይ እንቀመጣለን። የሹፌር ወንበር ላይ ከተቀመጥን በኋላ መኪናውን እንዲንቀሳቀስ የበኩላችንን አስተዋጽኦ እናደርጋለን ማለት ነው። ወዴት አትሉ? ወደ 545 ሼርበር እንስተን ሼርበር ብሬ ሼርበር ይላል ማለት ውስጥ ለውስጥ ማለት ነው። እንወጣለን በ40-60 አለ እዚህ ጋር 10-90 ምናምን ብላቸው እነዚህ እዚህ አካባቢ ረዘሙ እንጂ በ10-90 እናልፍና እንወጣለን። ከዛ በኋላ ማለት ነው ጋይስ እዛችን ደርጋ አቡ እንቅልፍ ስላልተኛው ነው እንደመቀበጣጠረው በመድኃኒዓለም 177 ብር ምናምን አካባቢ ነው ማለት ነው ይከፈል። ወርዝ ያደርጋል አያረግም የሚለው እናንተ እስቲ ተወያዩበትና ኮሜንት ላይ እስቲ በኮሜንት መልሳችሁን እንጠብቃለን ማለት ነው። አረተው እናንተ ሰዎች ተው በዛ አስቀምጡ። if you are having camera issue or can't take a photo for some other reason what the fuck text okay ነው። በዝ ለምንድን ነው ግን የማይጽፉት? አይጻፍሽ ኬቪን ብለን እንፈልገዋለን በስሙ ማለት ነው። አቻፍሽ እንዳከፍሽ To view the directory and individual names, press the up or down arrow keys. አብሽን ይበላሻል። For directory pages, press the star or pound keys. ዝምቲ The caller name highlighted on ዝምቲ press the call key. አረ ዝም በይ The star key. ስታርት Repeat this message, press the info key. አቀልጃ ኢንፎ ነገር ነሽ በእናትሽ አንቺ እራስሽ። አሁን ይህ ሰውዬ ለምን በዚህ እንዳላስቀመጠ ትጠይቂልኛለሽ? ሌላውን ከምትለፈለፍ ትጥሽ ግን አንተ 1 2 3 4 no አፎቅለኝ አንዱ ሰውዬ ሄዳለታለን ተኝቶም ከሆነ ሰርፕራይዝ አለ ብለን መንጋቱን እናበስሯለን ማለት ነው። ሶ ሌትስ ሲ ጋይስ ሪያክሽኑን እናያለን ማለት ነው። ሰውዬ ማን ነው ሰው የሚመስላችሁ? 8 ፍሎር ሶ ጋይስ 809 ላይ ነው ፍጥረት የሚኖረው። ሊፍቱን ወጋ አድርገን ነው እንሄዳለን። ኮንቲኒው ዊዝ ዋን ፓርሰል እንለዋለን። አያችሁት? ኮርነር ላይ ነው የሚኖረው። ጀለስ ጋር እስቲሽ ጋር ታደርግለታለህ ሰርፕራይዝ እንዲሆን ሲከፍት በጣም ይወደዋል ማለት ነው። ገና በርገድ ሲያደርገው አሰባችሁት? አትክሴ ሊፍቱን መጥቶ ስታር ትራቭል ትሉታላችሁ ጋይስ። እንግዲህ ዋን ዴሊቨሪ ሪሜኒንግ
እዛ ጋር አቁመን በእግር የተወሰነ መምጣት ነው የሚሻለው ወይንስ 120 ብር የምትባል ቢጫ ትኬት መስታወቶች ላይ ተጣብቆ ሰርፕራይዝ መሆን ነው የሚሻለው? የቱን ትመርጣለህ? እኔ አንተም ብሆን ኖሮ እንደዚህ አይነት ቦታ አቁሜ በእግር የተወሰነ መጥቼ ዴሊቨር ማድረግ እመርጣለሁ። ምንም አናረግም። ጀስት አማዞን ላይ መግባት ብቻ ነው። ከዛ አያቿት ቺምበር በዜላት ምን የላት ወይ ስትያት ብቻ ብርግድ ትላለች። ከዛስ 207 አያችሁት? 207 ግን ዩት እነዚህ ሁሉ በጥቁር ተጽፈው ጎረቤቶቹ እሱ ማን ስለሆነ ነው በወርቃማ ከለር ጎላ አርጎ የራሱን የጻፈው። ግን ይመች አያችኋ ላለው ይጨመርለታል የሚባለው እሷን ትልቅ ቁጥርም አለው። እኔም ደግሞ እዚህ ጋር ጊፍት ሰጠሁት። ይመቻው። ሶ ጨረስን ማለት አንዴ ጋይስ ፈጣሪ ይመስገን ጨርሰናል። እንግዲህ አጠናቀናል። ቬሪ ኢዚም በለው 20 ደቂቃ ሲቀረው ነው ነገር ነው የጨረሰው ማለት 1 ሰዓት ከ40 ምናምን ነው እርግጥ የፈጀብን። ምክንያቱም እዛ በመንገድና ጀለስን የጠበቅነው ሰዓትም አለ 15 ደቂቃ እና 20 ደቂቃ። እኔም አዝጃለሁ። ዶን ቫሊ ተዘግቶ ነበረ። ብቻ 1 ሰዓት ከ40 ጨርሰናል። ሶ ኢዚም በለው ትንሽ ቬሪ ኢዚ ማለት ትንሽ ቬሪ ይሆናል። ሶ ኢዚ ብለናል ማለት ነው። ሰሚት ትለዋለህ አይመስልም? በቃ ጨረስክ። ሶ I can control things that affect my eligibility to participate in Amazon Flex. I can control እንዴት ነው ኮንትሮል ማድረግ የምችለው? ፎር ኤግዛምፕል አሁን ፕሪቪየስ ከስተመር ምን አድርጎ ነበር አይታችሁታል። በዛ አላስቀመጠም። እሱን እኔ አሁን ሰው መጥቶ ባልገባ ሎቢ ላይ ጥዬ ቤት እየየ ይላል። ነገ አማዞን ደውሎ እየየ ፍጥረት እቀይም በላኝ ነው የሚለው። በላኝ እቀይም ተበላው እንኳን አይልም። በላኝ ወስዶታል እንዳየ ሶ እና ካን ዊ ኮንትሮል ዲስ ኖ ኔዘር አግሪ ኖር ዲስ አግሪ ትለዋል። አንዳንዱን መቆጣጠር እንችላለን፣ አንዳንዱን አንችልም አይደል እንዴ? ሶ ሰሚት ትለዋለህ። ጨረስክ ማለት ነው። ጨረስክ ማለት ነው። ስኬጁል ነገ አለ ማለት ነው። ያስ በስ አይ ዊል 108 ብር ከ12 ሰዓት ተኩል እስከ 5 ሰዓት ድረስ አለን። ብራምተን ሎኬሽን አማዞን ማለት ነው። በካናዳ ቶሮንቶ አማዞን ፍሌክስ ምን እንደሚመስል እንግዲህ ያለውን ነገር ለማሳየት ሞክረናል። ከ3 AM ጀምሮ ጧት ተነስተን ሀስል ምን እንደሚመስል እዚህ ላይ ተመሳሳይ ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ቤተሰብ በኮሜንት ላይ ወዬ በሉን። እንወዳችኋለን። በተረፈ በሰብስክራይብ አሳድጉት። አዲስ ላይት በጣም ማደግ ያለበት ሚዲያ ነው ጋይስ። ብዙ ነገር ይዞ የሚመጣ ሚዲያ ነው። በጣም ብዙ ደግፍ አድርጓት እስቲ በሰብስክራይብ አሳድጉልን። ሶ ጋይስ በጣም ተመሳሳይ እንግዲህ ቪዲዮዎች ብሎጎች እንለቃለን። ፖድካስቱም ላይ እንግዲህ ጠንከር ብለን እንገፋበታለን ማለት ነው። ያው ትንሽ ቢዚ ሆነን ጠፋ ብለን ነበር፣ ግን አለን ጋይስ። ግቡ አሁን ተኙ። 3 ሰዓት ተነስታችሁ አስቡ ለሊት እስካሁን ድረስ አብራችሁ ለምትወዱኛ የምታረጉት ሶኒም በጣም ነው የምወዳችኋል፣ በጣም ነው የምትመቹኝ። ስለዚህ ጋይስ ሰብስክራይብ እያደረጋችሁ ቻናሉን አሳድጉት። እኛም በደንብ ያበደ ኮንተንት ይዘን እንመጣለን። እንወዳችኋለን ጋይስ። ዮኒ ነበርኩ አብሬያችሁ። እንወዳችኋለሁ። See you guys.